ቤት በ1 ሚሊዮን ብር፣ መኪና በ900 ሺህ ብር፣ በ2 ሚሊዮን ብር ብቻ ቤት፣ በ2 ሚሊዮን ብር ብቻ መኪና የመሳሰሉ ማስታወቂያዎች መቼስ ኢትዮጵያ ውስጥ በተደጋጋሚ በቅርብ ጊዜያት እየመጡ ካሉ ማስታወቂያዎች ውስጥ ዋነኞቹ ናቸው ማለት ትችላላችሁ። ቲክቶካችሁን፣ ሶሻል ሚዲያዎቻችሁን ጭራሽ ሜይንስትሪም ሚዲያዎች ድረስ ሄዳችሁ በምትከፍቱበት ሰዓት እንደዚህ አይነት ማስታወቂያዎችን ትሰማላችሁ፣ ዜናዎች ላይ ታያላችሁ፣ ትሰማላችሁ። በኢትዮጵያ ታሪክ ውስጥ በጣም የምናውቃቸው ተደጋጋሚ አይነት እንደዚህ አይነት የፋይናንስ ስኪሞች ተነግረዋል። የታክሲ ባለንብረቶች አዳዲስ ታክሲዎችን ለማግኘት ይሄን ያህል ከከፈላችሁ እንደዚህ አይነት ታክሲ እናስገባላችኋለን ተብለው እስከ ዛሬ ድረስ ታክሲውን ያላገኙ በሺዎች የሚቆጠሩ ሰዎች ከነዚህ አካላት ጋር ክስ ውስጥ እንዳሉ በተደጋጋሚ የቢዝነስ አምዶቻቸውን የሀገራችንን ጋዜጦች የምታነቡ ከሆነ ሰምታችሁ ሊሆን ይችላል እነዚህ ሰዎችን። እና ለመሆኑ ምንድን ነው ይሄ ነገር? በእነዚህ ነገሮች እየተታለልን ነው ወይስ እየተሸወድን ነው? እያመለጠን ነው ወይስ እንዴት እየሆን ነው? አንዳንድ ሰዎች አምልጧቸዋል፣ በጣም ተጎድታቸዋል፣ እኔ እኮ ቤት አገኘው የሚሉ ሰዎችን ሰምታችሁም ሊሆን ይችላል። ማስታወቂያም ላይ በቪዲዮ መልኩ ተቀርጸው ሲቀርቡ ሰምታችሁ ሊሆን ይችላል። ግን ዛሬ ምን ይሄ ነገር አዲስ ነው አይደለም ለኛ ሀገር ለሌላው ዓለም ብዬ ልነግራችሁ ነው። በዚህ ዘርፍ ውስጥ ስላሉ ማጭበርበሮች ልነግራችሁ ስለሆነ ይህንን ቪዲዮ እስከ መጨረሻ እንድትከታተሉት ጋብዛችኋለሁ። በዚህ ንጋት ፖስት በተሰኘ ቻናል እንግዲህ ያው ስለ ፋይናንስ እና ቢዝነስ፣ ስለ ካፒታል ማርኬት እናወራለን። ቻናሉን እስካሁን ድረስ ሰብስክራይብ ካላደረጋችሁ የደወል ምልክቷን በማብራት ሰብስክራይብ እንድትሉ ጋብዛችኋለሁ። ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በማለት ቤተሰብ ሁኑን። ላይክ እና ሼር ማድረግ፣ ኮሜንት ላይ ደግሞ አስተያየትና ጥያቄ መጻፍ እንዳትረሱ። እንግዲህ የጌት ሪች ኩዊክ የምንላቸው አይነት ስኪሞች ማለትም በፍጥነት ቶሎ ብላችሁ ሀብታም የምትሆኑባቸው የአቋራጭ መንገዶች ሊታመኑ በማይችሉ ዋጋዎች ንብረት ባለቤት እናንተን የማድረግ ጉዳይ ለዓለማችን ላይ በየሀገሩ በተለያዩ ጊዜያት በተለያዩ ሰዎች ሲደጋገሙ የኖሩ ነገሮች ናቸው። ብዙ ሙቪዎች ተሰርተውባቸው ያውቃሉ። አሜሪካ ብትሄዱ ኮሜዲ ፊልሞች አስታውሳለሁ። ህንድ ውስጥ ሄራፌሪ የሚባል ፊልም ካስታወሳችሁ የህንድ ፊልም የምታዩ ሰዎች ጌት ሪች ኩዊክ ስኪሞችን የሚያስተዋውቁበት ማለት ነው። ነገር ግን እነዚህ ሁላቸውም እነዚህ ቶሎ ብላችሁ ሀብታም እንድትሆኑ ወይ ደግሞ በቀላል ወጪ በቀላል ኢፈርት ትልቅ ንብረትን የማይታመን አይነት ንብረትን እንድታገኙ የሚወተውቷችሁ ሰዎች ሁል ጊዜም ከነሱ ውጪ ተወትዋቹ ሪክሩት ተደራጊው አትርፎበትም ተጠቅሞበትም የሚያቀበት ዓለም አይደለም። ስለነሱ ነው ዛሬ የምነግራችሁ። እየነገርኳችሁ ያለሁት እነዚህ 2 ሚሊዮን ብር ቤት ብለው በኋላ ላይ ያው 10% ቅድሚያ ክፍያ መሆኑን የሚነግሯችሁ ሰዎች የሪል ስቴቶቹ ነጋዴዎች አይደለም እያልኳችሁ ያለሁት። ነገር ግን ለምሳሌ አሁን ባለው ሁኔታ የአንድ መኝታ ቤት መሀል ከተማ ላይ እስከ 5 ሚሊዮን ኦር 6 ሚሊዮን በሚያወጣበት ሀገርና እንዲያው ለመገንባት እንኳን ወጪውን እንኳን ስታሰሉት ያማነው መሬት አስተዳደር ስትሄዱ መሬት አስተዳደሮች እንኳን የሚገምቱት ዋጋ 3 ሚሊዮን ብር ሆኖ ሳለ በ1.2 ሚሊዮን ብር ወይ በ1 ሚሊዮን ብር ቤት እሸጥላችኋለሁ ሙሉ ወጪውን ብሎ የሚያስተዋውቅ ሰው ያንን የምታገኙበትን እድል እሰጣችኋለሁ የሚሉ ሰዎች የፒራሚድ ስኪም የሚባለውን አይነት ሲስተም ወይ ደግሞ የፖንዚ ስኪም አይነት ሲስተም የሚከተሉ አካላት ኢትዮጵያ ውስጥ አሉ። እነዚህ ሰዎች በነገራችን ላይ ቤት አይደለም የሚሸጡት፣ ቤት አይሰሩም። ሲጀመር ቤት አይሰሩም። ቢሰሩም ራሱ በብዛት እያደረጉ ያሉት ምን እንደሆነ ልንገራችሁና እንዲያው በቀላሉ የምትረዱት ከሆነ ላስረዳችሁ። ምንድነው የሚሉት? 100 ሰዎችን ይሰበስቡና ቤት በ1 ሚሊዮን እንገነባላችሁና እንሰጣችኋለን በ1 ሚሊዮን ብር። ግን የምናደርገው ምንድነው? እጣው የደረሰው ሰው ነው። እጣ ከደረሳችሁ ለምሳሌ ከ100ዎቹ 10 ሰው በዚህኛው ዓመት እንዲደርሰው ነው የምናደርገው ይሏቸዋል። ስለዚህ ከ1 ሚሊዮን ከ100 ሰው ሲወስዱ 100 ሚሊዮን ብር ነው የሚሆነው። ለ10 ሰው እጣ በሚያወጡበት ሰዓት ማለት ነው ለ10 ሰው የሚሆን 100 ሚሊዮኑን ለ10 ሰው በምታካፍሉ ሰዓት እንግዲህ 10 ሚሊዮን ይደርሳቸዋል። ስለዚህ ከዛ ቀነስ ባሉ በ5 ሚሊዮን በሚደርሱ ዋጋዎች ለነዚህ 10 ሰዎች ቤት ገዝተው መስጠት ይችላሉ። በጣም ሲምፕል ነው በዚህኛው ዓመት ማለት ነው።
እነዚህ መቶዎቹ ሰዎች ባለመቶ ሚሊዮኖቹ ሰዎች ማለት ነው ቤት ሊያገኙ የሚችሉበት ብቸኛው መንገድ ሌሎች 1000 ሰዎች መተው ያችን 1 ሚሊዮን ብር መክፈል አለባቸው። ስለዚህ ምን ያደርጋሉ እነዚህ ሰዎች? ይህን የሚያስተዋውቁላችሁ ሰዎች ለእነዚህ ለ10ዎቹ ሰዎች ቶሎ ብለው እጣ ያወጣሉ። እጣው ድንገት የደረሰው የሆነ መንገደኛ ሰው ማለት ነው ሄድኩኝ ገዛው፣ ከዛ እጣው ደረሰኝ፣ ይሄው የ5 ሚሊዮን የ6 ሚሊዮን ብር ቤት የሚያወጣ ቤት እኮ በ1 ሚሊዮን አገኘው ይላቸዋል ማለት ነው። ያኔ ምን ይሆናሉ? ሌሎች 1000 ሰዎች ኢንታይስ እንዲሆኑ ነው ሐሳቡ ይሄ ነው። ሌሎች 1000 ሰዎች መተው 1 ሚሊዮን ብሩን እንዲከፍሉ ነው የሚፈልገው። እነዚህ ሰዎች ገንዘብ እያገኙ እንዲቀጥሉ የሚፈልጉ ከሆነ አሁንም ምንድነው የሚያደርጉት ማለት ነው? 1000 ሰው መጥቶ 1 ሚሊዮን ብር ከከፈለላቸው ቀጣይ የሚያደርጉት ምንድነው? ለመቶዎቹ ሰዎች ወይ ደግሞ ጨምር አድርገው 1000 ሰው ከተመዘገበ ለ200ም ሰው ሊሆን ይችላል እጣ ያወጣሉ። ለ200 ሰው ፎር ሪል ቤት ይደርሰዋል፣ ቤት ያገኛሉ 200 ሰው። የቀረው 800 ሰውሳ የቀረው 900 ሰውሳ ቀልጦ ነው የሚቀረው። ምክንያቱም ሌላ 10,000 ሰው እንዲመዘገብ ነው የሚፈልገው እነዚህ ሰዎች የበለጠ ገንዘብ እንዲያገኙ። በእንደዚህ አይነት መዋጮ ቤትን መገንባት የኢትዮጵያ መንግስት እንኳን የአዲስ አበባ ከተማ አስተዳደር እንኳን ከዛሬ 20 ዓመት በፊት የጀመረውን ፕሮጀክት እስካሁን ድረስ ማጠናቀቅ አቅቶታል። 40/60 20/80 የሚሉ አይነት ስኪሞች ውስጥ ገብቶ ኢቭን ብድር እያለ ማለት ነው የተሻለ ገንዘብ የሚያመጣ አይነት ስኪም ሆኖ ሳለ እንኳን መጨረስ አቅቶታል። ሰብሲዳይዝ ለማድረግ ስለተሞከረ ማለት ነው። በጣም ቅናሽ በሆነ ዋጋ መሬት በነፃ ያገኘው መንግስት እንኳን ይህንን ሰርቶ ጨርሶ ማስረከብ ባቃተው ሀገር ውስጥ እኔና እናንተ አንድ ነጋዴ ተነስቶ ገንዘባችሁን እንዳለ ይዛችሁኑና እኔ በጣም በቃ ሌሎች ሰዎች ያላገኙትን እድል ብሎ ለእናንተ የተለያችሁ ሰዎች አድርጎ እድል ለእናንተ ሰጣችሁ ማለት እዛ ጋር መጠራጠር አለብን። ካስታወሳችሁ ቤት አይሁን እንጂ እነ ቲያንሺ ያደረጉት እኮ ይህንን ነበረ። ከቻይና ቢሆንም የመጡት እነ ቲያንሺ ኬንያ ምናምን እያሉ እኛ ጋር የደረሱ ቢሆንም ያኔ ሲያደርጉ የነበረው እናንተ 10 ሰው ስታመጡ የ10ን ሰው ገንዘብ ለእናንተ ይሰጣሉ። እነዛ 10 ሰዎች ሌላ 10 አምጥተው 100 ሲሆኑ ከነዛ ከ100 10ዎቹ ሰዎች ደግሞ ለ10ም እያሉ ገንዘብ ማካፈል ነበር። እነዚህ ሰዎች የሚያደርጉት እንደዚህ አይነት ሲስተም ነው። ስለ ቤት ሲያወራችሁ መኪናም ቢሆን መኪና 3 ሚሊዮን በሚያወጣበት ሀገር ውስጥ በ1.ምናምን ሚሊዮን መኪና አስገኝላችኋለሁ እጣ ከደረሳችሁ ካላችሁ እናንተ እጣ እንዲደርሳችሁ ምን መሆን አለበት? እናንተ እጣው እንዲደርሳችሁ ሌሎች 1000 ሰዎች መመዝገብ አለባቸው። ያንን ብር አምጥተው ለነዛ ለ1000 ሰዎች እንዲደርሳቸው ሌላ 10,000 ሰው መምጣት አለበት። ለነዛ 10,000 እንዲደርሳቸው ሌላ 100,000 ሰው መምጣት አለበት። የሆነ ቀን ሳቹሬት ያደርጋል። ያኔ ሳቹሬት በሚያደርግበት ሰዓት ለ100,000 ሰው መክፈል አይችልም፣ መኪና መግዛት አይችልም ያ ካምፓኒ። ያኔ ምንድነው የሚሆነው? ዳውን ዘ ትሬንች ማለት ነው። ገደል መግባቱ አይቀርም ተያይዞ ማለት ነው። እና ቲያንሺ ሌላ ስም ቀይሮ ነው የመጣው ብላችሁ ልትወስዱ ትችላላችሁ እንዲህ አይነት ማስታወቂያዎችን በምትሰሙበት ሰዓት። ስለዚህ በፋይናንሱ ዓለም ይሄ too good to be true ምንላቸው ነገሮች አሉ አይደል? ይሄ በቃ እውነት ለመምሰል በጣም ከባድ ይሆኑ እናንተን ለየት አድርገው ያገኙአችሁ ለእናንተ ብቻ የመጣ እድል አድርገው ሰዎች ሲነግሯችሁ ከሰማችሁ እዛ ጋር እየተበላችሁ እንደሆነ መረዳት መቻል አለባችሁ። ምክንያቱም እንዲያው ቢበዛ የቤት ዋጋ ቢበዛ የመኪና ዋጋ እንዲያው ቢያንስ በስንት ቢሆን ሊያዋጣው ይችላል ብላችሁ መረዳት መቻል አለባችሁ። ያ ሰውዬ ያ ገንዘባችሁን አምጡና እኔ ጋር አስቀምጡ የሚላችሁ ሰው መጨረሻ ላይ ብራችሁን እንዲያው ሊመልስላችሁ የሚችልበት እድል ጋራንቲ ሊሆን ይችላል። አይ ነው ምክንያቱም ገንዘቡን እሱ ሌሎች ስራዎችን ሰርቶ አገላብጦ አመቱን ሙሉ እሱ ጋር ካስቀመጣችሁለት እኮ ሰዎች ባንክ ቤት ሄደው ተጨናንቀው ተበድረው ወለድ ይከፍላሉ። ለእናንተ ወለድ ሳይከፍል ገንዘባችሁን ተጠቅሞ ሰርቶበት ሌላ ንግድ ማለት ነው ነግዶበት መልሰው ለእናንተ በቃ አይ ገንዘባችሁን ኑና ውሰዱ ሊላችሁ ይችል ይሆናል። ያ ግን እናንተ ገንዘባችሁ ዋጋ ያጣ ኢንፍሌሽኑ እየበላው እዛ ሊቀመጥላችሁ ይችላል። at the end of the day ግን ቤት መኪና አይገዛላችሁ። የ2.ምናምን ሚሊዮን ብር መኪናን በ1 ሚሊዮን ብር መቼም አታገኙትም እስካልቀነሰ ድረስ። ስለዚህ እንደዚህ አይነት ሰዎችን ብትጠነቀቁ ገንዘባችን እንዳንበላ ብንጠነቀቅ ጥሩ ነው። ለሌላውም ጊዜ ቢሆን ይሄ እኛ ሀገር ላይ ገና አሁን ስለገቡ ገና አሁን በቃ ሰዎች ይሄን እየነቁ ከአሜሪካም ከአውሮፓም እየመጡ ኢትዮጵያ ላይ እቺ ነገር ለሞከርና ገንዘብ ሰብሰብ ብላርግ የሚሉ ሰዎች ስለበዙ አሁን በጣም እየሰፉ መጡ እንጂ ሌላው ዓለም በጣም የተለመዱ ህንድ ብትሄዱ እነ ዱባይ እንኳን ብትሄዱ አሜሪካም ብትሄዱ ብዙ ሰዎችን ገንዘብ አጭበርብረው ብዙ ሰዎች የተከሰሱበት ብዙ ሰዎች የታሰሩበት ብዙ ሰዎች ብራቸውን የተበሉበት ነው።
ስለዚህ እንደዚህ አይነት ነገሮችን ሁላችንም ልንጠነቀቅ ይገባል ለማለት ነው። አስተያየትና ጥያቄ ካላችሁ ኮሜንት ሴክሽን ላይ ብትጽፉልኝ እኔ እንደምን ጊዜውም ልመልስላችሁ እችላለሁኝ። እስከ ቀጣይ ፕሮግራም ድረስ ግን ይህን ቻናል ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ እያልኩኝ የምሰናበታችሁ ከንጋት ፖስት ገሜ ብርሃኑ ነኝ።